የሆነ ነገር ሁሌ መድረሻ አለው ካልን የሆነ መነሻ አለው ማለት ነው። በቃ የአንድ ነገር መድረሻ አለ ከተባለ መነሻ ኦልዌይስ አለ። ዛሬ ላይ የምናያቸው በጣም ትላልቅ ቦታ ትላልቅ ፖዚሽን ላይ የምናያቸው ሰዎች በኳሱ ዓለም በስፖርቱ ዓለም እነ ሜሲ፣ ሮናልዶ፣ በቢዝነሱ ዓለም እነ ኤለን መስክ እነ ቢል ጌት ዛሬ ላይ የምናያቸው ሰዎች ትላንት የራሳቸው ባክግራውንድ የነበራቸው ሰዎች ናቸው። አብዛኛ ዓለምን እያስደመሙ ያሉ ሰዎች ከየት የመጡ ናቸው ያለን እንደሆን አብዛኞቹ እንደ ንጉስ ዳዊት ከእረኝነት ከጫካ ወይ ደግሞ ገጠር ነው ብለን ከምናስባቸው ቦታዎች የመጡ ሰዎች ናቸው። አምና saying like ከከተማ የወጡ ሰዎች እንደዛ አይነት ነገር ዓለምን አላስደመሙም እያልኩኝ አይደለም፣ ግን most probably 90% የሚሆኑ ሰዎች ከእንደዛ አይነት ባክግራውንድ ያሉ ሰዎች ናቸው። ከዜሮ የጀመሩ ከምንም ካፒታል ከምንለው ቦታ የጀመሩ ሰዎች ናቸው። ሶ እኛ አብዛኛ ያንግ ጀነሬሽን ወዘን ኢትዮጵያ አሁን በዚህ ሰዓት በጣም አብዛኛ ሰው ተስፋ እየቆረጠ ነው ያለው። ተስፋ መቁረጥ ደግሞ አማራጭ ያደረገ ነገር አይደለም። አዎ ብዙ ነገሮች ስናያቸው በጣም ተስፋ የሚያስቆርጡ ነገሮች ናቸው። በዛ ስናያቸው በጣም ከባድ ናቸው። ብዙ ነገር መስራት እንፈልጋለን፣ እንደ ሰው ፍላጎት አለን፣ ምሻት አለን፣ ህልም አለን፣ ምኞት አለን፣ ብዙ ነገር አለ፣ ኢነርጂ አለን። ግን አብዛኞቻችን የተቸገርንበት ነገር አለ። እሱም አንዱ ምንድነው ቢጊኒንግ ካፒታል ነው። አብዛኞቻችን መስራት እንፈልጋለን፣ ግን ቢጊኒንግ ካፒታል የለንም። በቃ ይሄ ነው ለአብዛኛ ለያንግ ጀነሬሽን ፕሮብሌም የሆነ ነገር ይሄ ነው። ሶ ይሄንን ፕሮብሌም ደግሞ መፍታት መቻል አለብን። እንደ ሀገር እንደ ወጣትም ይሄንን ነገር ለመፍታት ዴይ ኤንድ ናይት መስራት መቻል አለብን። የተሻለ ነገር ፕሮቫይድ ማድረግ መቻል አለብን ለሰዎች። ሶ አሳ ጎርጋሪ ዘንዶ ያወጣል እንደሚባለው የሆነ ነገር ከልብ ከፈለግን ከልብ ከተመኘ ያን ነገር የማናደርግበት የማናሳካበት ምንም ምክንያት የለም። ሶ ሁሉንም ነገር ማሳካት እንደምንችል ፈርስት ኦፍ ኦል ማመን መቻል አለብን። ሶ በዛሬ ቪዲዮ ዳሰሳ የምናደርገው እንዴት ነው አንድ ሰው ከዜሮ ካፒታል ተነስቶ እንዴት ነው ዛሬ ትልቅ ቦታ መድረስ የሚችለው፣ እንዴት ነው ትልቅ ነገር ክሬት ማድረግ የሚችለው፣ እንዴት ነው በአጭር ጊዜ ውስጥ ትልቅ ነገር መስራት የሚችለው የሚለው ነገር በዚህ ዳሰሳ እናደርጋለን። ሶ እንደመጀመሪያ ቢጊኒንግ ካፒታል ለማግኘት ምንድነው ፈጣኝና አሪፍ ነገር ነው የምንለው ነገር ኮሚሽን ቤዝድ የሆነ ስራዎችን መስራት። ዛሬ ላይ አብዛኛ ባለሀብቶች ትላልቅ እነ ባንክ ራሱ ብታዩ ኮሚሽን ቤዝድ የሆነ ስራ ነው የሚሰሩት ባንኮች። በቃ ከሆነ ሰው ገንዘብ ይወስዳሉ፣ ባንክ ያስቀምጣሉ። ከዛ ያንን ባንክ ውስጥ ያስቀምጡትን ገንዘብ ነገ ደግሞ ለሆነ ሰው ያበድራሉ። በዛ ባበደሩበት ገንዘብ ኢንተረስት ያገኛሉ። ያ ነው በቃ ኮሚሽን ቤዝድ ነው አት ኦል ባንክ ላይ ያለ ስራ ማለት ነው። እንደውም በተለያየ ስራ ላይ ብታዩ የተለያዩ ቢዝነስ ኦነሮች የተለያየ ፕሮዳክቶችን ከፋብሪካ ሊሆን ይችላል ከተለያዩ ድርጅቶች ያመጣሉ፣ በስቶሪያቸው ላይ ያስቀምጣሉ፣ የሆነ ጊዜው ላይ አውጥቶ ይሸጣሉ፣ በዛ ላይ ኮሚሽን ያገኛሉ። ሶ አብዛኛ ስራ አት ኦል ማለት ይቻላል 90% የሚሆነው ኮሚሽን ቤዝድ ነው። ሶ ተጨመረ በዚህ ዘመን ስፔሻሊ በጣም ይሄ ኮሚሽን ቤዝድ የሆኑ ስራዎችን ለመስራት ዘመኑ አቀላጣፊና ምቹ የሆነበት ዘመን ላይ ነው አሁን ያለ ነው። ስፔሻሊ የሶሻል ሚዲያ አክሰሲቢሊቲ ያን ምንም ክፍያ የተለያዩ ነገሮችን መስራት እንችላለን አሁን ሶሻል ሚዲያ ላይ። ይሄ ደግሞ ሶሻል ሚዲያ የብዙን ሰው ላይፍ ያቀለለ የብዙዎችን አሁን ላይ ከዜሮ ተነስቶ ኢን ሚሊየንስ እንዲያንቀሳቀሱ እያደረገ ነው። ሶሻል ሚዲያ ላይ የተለያየ ነገር እያመጣን ከተለያየ ሴለሮች የተለያየ ፕሮዳክቶችን እየተቀበልን እየሸጥን እያሻሸጥን የተለያየ ኮሚሽን ማግኘት እንችላለን። እና ኮሚሽን ቤዝድ የሆኑ ስራዎች የተለያየ ፕሮዳክቶችን ከሴለሮች እያመጣን ልብስ፣ ጫማ፣ ሽቶ ሊሆን ይችላል ዋትኤቨር የምንለው ፕሮዳክቶችን ከሴለሩ ሳናመጣ እዛው ስቶሩ ላይ ሆኖ የተለያየ ፕሮዳክቶችን ሶሻል ሚዲያ ላይ እየለጠፍን እያስተዋወቅን ምናምን እየሸጥን ኮሚሽን ማግኘት ይቻላል። ሶ አት ቢጊኒንግ በጣም ትንሽ ሀስል ልታደርጉ ትችላላችሁ። በአንዴ ፍላወርስ በአንዴ ገዢ ላታገኙ ትችላላችሁ። በአንዴ ጉድዊል የሚባለው ነገር ላታገኙ ትችላላችሁ። ግን ትረስት ሚ ኢት ቴክስ ሳም ታይምስ ቢወስድባችሁ ነው እንጂ የሆነ ታይም ላይ አቺቭ ማድረጋችን የማይቀር ነው። ሶ እንደዛ ኮሚሽን ቤዝድ የሆኑ ስራዎችን ሰው መስራት አለብን ማለት ነው። እና እንደዛ በቻላችሁ አቅም እዛም በት ብትሉ አይ ቲንክ ሳምቲንግ ክሬት ማድረግ ትችላላችሁ ማለት ነው። አይናችንን በደንብ ከፍተን ማየት መቻል አለብን። ኤቭሪ ኦፖርቹኒቲ አይናችንን ከፍተን ማየት መቻል አለብን። ሶ እንደ ቀጣይና እንደ ሁለተኛ ደግሞ የወሰድኩት ምንድነው
ላይክ ዱቤ መውሰድ መፍራት የለብንም። አንዳንድ እቃዎችን ብድር መውሰድ መፍራት የለብንም። ከዘመድ ሊሆን ይችላል፣ ከመንግስት ሊሆን ይችላል፣ ዌቨር ከምንለው ሰው በቃ ብድር መውሰድ መፍራት መቻል የለብንም። በቃ የሆነ ደፋር መሆን መቻል አለብን። አንዳንዴ በላይፋችን አንዳንድ ነገሮችን ስፔሻሊ በዚህ ዘመን በቃ ላይፍ አት ኦል ሪስክ ቴኪንግ ነው። በቃ የሆነ ነገሮችን ሪስክ ቴክ ማድረግ መቻል አለብን። ሪስክ ቴክ ስናደርግ ላይፋችንን በቃ ባንዲ ነው ብዙ ለውጣችን ማየት የምንችለው ማለት ነው። ሶ ሪስክ ለመውሰድ መፍራት መቻል የለብንም። አንዳንዶቻችን መጥፎ ባክግራውንድ አለን። ስፔሻሊ ሪስክ ቴኪንግ ሲነሳ በጣም ባድ የምንለው ባክግራውንድ ያለን ሰዎች አለን። አንዳንድ ቤተሰቦች ልጆቻቸውን በቃ ፈሪ፣ ደንባራ፣ ድንጉጥ ምናምን አድርጎ የሚያሳድጉ ልጆች አሉ። ሶ እንደዛ አይነት ፐርሰናሊቲ ያለብን ሰዎች ራሳችንን በቻልን አቅም ትሪት ማድረግ መቻል አለብን። ራሳችንን በደንብ ማከም መቻል አለብን እና እንደዛ ብድር በመውሰድ የተለያየ ዱቤዎችን በመውሰድ እቃዎችን በመሽጠት የሆነ ነገሮችን በመስራት በቃ ራሳችንን ሙቭ በማድረግ መስራት መቻል አለብን። ቢኮዝ እስኪያልፍ ነው በቃ ይሄ ዓለም ያልፋል የሚለውን ነገር በልባችን መውሰድ መቀበል መቻል አለብን፣ ማመን መቻል አለብን። እንደዛ ስናደርግ የተሻለ ነገር በህይወታችን ማየት እንችላለን። በቃ ዛሬ ላይ በላይፋችን ላይ አብዛኛ ነገር አሁን ይሄ አይታቻቸው ከሆነ እነ ቢል ጌትን እነ ሮናልዶ እነ ሜሲ ባክግራውንዳቸው ወደ ኋላ ተመልሳችሁ ያያችሁ እንደሆነ በጣም ትላንት ከዲሃ ቤተሰብ የመጡ በጣም በብዙ ችግር ውስጥ ተሰርቶ ያለፉ ናቸው። አብዛኛ እንደዛ አይነት ባክግራውንድ አላቸው። አብዛኛ መፍራት መቻል የለባችሁም። ሪስክ ተቀብላችሁ ከወዳጃችሁ ሊሆን ይችላል ከሳምበዲ ወስታችሁ መስራት መቻል አለባችሁ። እንደዛ ስትሰሩ ታገኛላችሁ። እና ሶስተኛና የመጨረሻ በርግጥ ብዙ ወዮች አሉ፣ ግን እኔ በጣም ይጠቅማችኋል ብዬ ያሰብኩትን ወይ ነው ይዤ የመጣሁትኝ። ሶስተኛ ተቀጥሮ መስራት አይ ነው በጣም ሃስሊንግ እና በጣም ከባድ ነገር እንደሆነ፣ ግን ቢሆንም ተቀጥሮ በመስራት ውስጥ በጣም ብዙ ነገሮች አሉ። አንደኛና ዋነኛ ገንዘብ ታገኙበታላችሁ። አይ ነው ገንዘቡ በቂ ባይሆንም ከዛ ከምታገኙ ገንዘብ የተወሰነውን ሴቭ አድርጋችሁ ሌላውን ተጠቅማችሁበት በዛ ሴቭ አድርጋችሁ ገንዘብ የሆነ ታይም ላይ ሲመጣ አኩሙሌትድ ሆኖ ሲመጣላችሁ በዛ ነገር የሆነ ነገር መክፈት ትችላላችሁ፣ የሆነ ነገር መስራት ትችላላችሁ። እንደዛ አድርጋችሁ ማደግ ትችላላችሁ። ተቀጥራችሁ ስትሰሩ ደግሞ ሌላ አዲሽናል ነገር የምታገኙ ነገሮች አሉ። ለምሳሌ ተቀጥራችሁ ስትሰሩ አዲሽናል ስኪሎችን ታገኛላችሁ። how to communicate with people, how to engage with people ምናምን የሚለው በጣም ብዙ ነገሮችን ታገኙበታላችሁ። ለምሳሌ በአንድ ጸጉር ቤት የሚሰራ ሰው ጸጉር ቤት ውስጥ ሲሰራ አንዱ የሚያገኘው ገንዘብ ብቻ አይደለም። አንድም ገንዘብ ያገኛል፣ ሁለትም ስኪል ያገኛል። how to communicate with customer, how to handle customer። ይሄ ከስተመርን እንዴት መያዝ ይቻላል፣ ከከስተመር ጋር እንዴት ኮሚኒኬት ይደረጋል፣ እንዴት ደንበኛ መያዝ ይቻላል፣ እንዴት ነው ደንበኛ የሚያዘው ምናምን የሚለውን ስኪል አንድ ጸጉር ቤት የሚሰራ ሰው ያንን ስኪል ያገኛል። በዛ ስኪል ደግሞ ወጥቶ ነገ መስራት ይችላል። በቃ ሳምበዲ ሄዶ የራሱን ሻፕ ከፍቶ መስራት ይችላል። ሶ በቃ ከናንተ የሚጠበቀው እንደዛው በቃ እንደ ጸጉር ቤቱ እዛው ጸጉር ቤት እየሰራችሁ የሆነ ገንዘብ እያገኛችሁ ያንን ገንዘብ ከዛ ገንዘብ የተወሰነውን እየቆጠባችሁ በዛው ስኪል እየተማራችሁ በዛው ከስተመር እየያዛችሁ ምናምን ነገ ላይ የሆነ ታይም ሲደርስ ቫውለት የሆነ ታይም ብሬክ አድርጋችሁ በቃ ወጣችሁ የራሳችሁን መክፈት ትችላላችሁ፣ የራሳችሁን መስራት ትችላላችሁ። ሶ ከናንተ የሚጠበቀው በቃ ደፋር መሆን መቻል አለባችሁ። ወኔ ያስፈልጋችኋል። አይናው ላይፍ ላይ አብዛኛ መንገድ ብቻችሁን አስል የምታደርጉ ነው። አብዛኛ መንገድ ብቻችሁን የምትሄዱ፣ ማንንም አጨበጭብላችሁ፣ ማንንም በርታ አይላችሁም። በቃ እናንተ የሆነ ነገር ክሬት ካደረጋችሁ በኋላ የሆነ ነገር ሰርታችሁ ካሳያችሁ በኋላ ነው አብዛኛ ሰው የሚያጨበጭብላችሁ። እስከዛ አብዛኛ ጆርኒ አብዛኛ ጉዞ ብቻችሁን የምትሄዱ ነው። ሶ ይሄንን አውቃችሁ ተገንዝባችሁ በደንብ መሄድ በደንብ መስራት መቻል አለብን። መስራት ባለብን ጊዜ ካልሰራን ነገ ማረፍ ባለብን ጊዜ እንደገና እንደ ልጅ እንደ ወጣት እንሰራለንና ሶ ይሄንን አስተውለን መጓዝ መቻል አለብን። እንግዲህ ቻናሌን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተጨማሪ ቪዲዮዎችን እንድለቅ እንድታበረታቱኝ በአክብሮት እጠይቃለሁ። መልካም ቀን።